የምሬን ነው የምልህ። በቃ በጣም በከትክ ነህ አንተ። የምሬን ነው የምልህ። ምክንያቱም ሚስትህን በጣም ነው እኮ አንድ ቀን ይህን ቃል ለሚስት አውጥተህ ታውቃለህ? የምሬን ነው የምልህ። አንድ ቀን ለሚስት ይህን አጥፍቻለሁ ይቅር በይኝ ብላ ታውቃለህ? በድዬሻለሁ ይቅር በይኝ ብላ ታውቃለህ? ምንም ያላረካትን ሴት ነው ይቅርታ እየጠየቅ ያለው። ሩታ ላይ ካረክባት ነገር አንጻር፣ ሩታ ከሆነችው ካሳለፈችው ነገር አንጻር በአንተ የተነሳ ምንም ያላረካትን ሴት ነው ይቅርታ እየጠየቅ ያለው። ይቅርታ ብትጠይቃት ባትጠይቃት፣ ህይወት ውስጥ ብትኖር ባትኖር፣ ምንም ያልሆነች ሴት እንደዚህ የምትሆንበት ምክንያት አልገባኝ። መልእክትህ ለሩታ አንቺን እንዲህ ብዬ ይቅርታ ብዬ አንቺ ጋር ከምመለስ ወደ ትዳሬ ከምመለስ ሄርሜላን እንዲህ እግሯ ላይ ወድቄ እንደዚህ ተሽለጥልጬ እንዲህ ክብሬን አጥቼ እንዲህ ወንድነቴን አጥቼ ሄርሜላ ጋር ብመለስ ይሻለኛል የሚል መልእክት ለሩታ እየላክ ነው እንጂ ሰው እንዴት በዚህ ደረጃ ሰው ክብሩን ያጣል? በትክክለኛ መንገድ ትዳርን እንደበደልክ አምነህ ካልሆነ በስተቀር ወደ ህይወቴ እንዳይመለስ ያለችው ለዚህ ነው። አሁን ሄርሜላ ያለችውን ማለት ነው። ደግመህ ልቤን ትሰብረኛለህ አለች። ወሽማ የገዛ ወሽማ ያላመነች ሰውዬ እንዴት ሚስት ትመን? እንዴት ሚስት አምና ወደ ህይወት ታስገባ? በጣም ኢምፖርታንት ነው። ልጅ ከእናትና አባቱ ፍቅር እያየ ከእናትና አባቱ ፍቅርን እየተመገበ ሲያድግ ነገ ለሚመሰርተው ቤተሰብ፣ ነገ ለሚኖርበት ማህበረሰብ ውስጥ፣ ነገ በሚማርበት አካባቢ የፍቅርን ዋጋና የፍቅርን ኃያልነት እየተመለከተ ስለሚያድግ በዛ ማህበረሰብ ውስጥም እሱ ያንን ፍቅር ሼር ማድረግ እየፈለገ ነው የሚያድገው። ቀላል ነገር አይደለም የሚያደርገው በሷ